ሰላም ውድ ኢምራን ቲዩብ ቻናል ቤተሰቦች፣ በዛሬው ቪዲዮ ውስጥ ቲክቶክ፣ ኢንስታግራም እና ፌስቡክ ላይ ብዙ ቪው እያገኙ ያሉትን እንደዚህ አይነት የዳንስ ቪዲዮዎችን ክሬት የምታደርጉበት አፕሊኬሽን ይዤላችሁ መጥቻለሁ። ይህንን አፕሊኬሽን ተጠቅማችሁ እንዴት ቪዲዮ ክሬት እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደሚታወቀው ቪዲዮ ክሬት ከማድረጋችሁ በፊት ያንን ቪዲዮ ክሬት የምታደርጉበትን ፎቶ ማዘጋጀት አለባችሁ። ያንን ፎቶ ለማዘጋጀት ደግሞ መጀመሪያ ቻት ጂፒቲ መጠቀም ትችላላችሁ። በተጨማሪ ደግሞ ጄሚኒ ኤአይን ተጠቅማችሁ ፎቶ ክሬት ማድረግ ትችላላችሁ። እናንተም ፎቶ ካዘጋጃችሁ በኋላ ቀጥታ ወደዚህ አፕሊኬሽን ትገባላችሁ። ይህንን አፕሊኬሽን አሁን እንዴት ተጠቅማችሁ ቪዲዮ ጀነሬት እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። መጨረሻ ላይ ደግሞ ይህንን አፕሊኬሽን ከየት እንደምታገኙና እንዴት ዳውንሎድ እንደምታደርጉ አሳያችኋለሁ ማለት ነው። በዚህ መልኩ ወደዚህ አፕሊኬሽን ከገባችሁ በኋላ ከስር እንደምትመለከቱት ሎጊን ዊዝ ጉግል የምትሏለች፣ እሷን ክሊክ ታደርጋላችሁ። ሎጊን ዊዝ ጉግል የምትሏን ከነካችሁ በኋላ እሱም በጉግል አካውንታችሁ ሎጊን ያደርግላችኋል ማለት ነው። እናንተም በዚህ መልኩ ይሄንን አፕሊኬሽን ሎጊን ካደረጋችሁ በኋላ እንደምትመለከቱት እዚህ አፕሊኬሽን ውስጥ ስትገቡ ብዙ የዳንስ አይነቶች አሉ። ከነዚህ የዳንስ አይነቶች ውስጥ የፈለጋችሁትን መርጣችሁ የራሳችሁን ፎቶ በማስገባት ዳንስ ቪዲዮዎችን መስራት ትችላላችሁ ማለት ነው። እኔ አሁን ለእናንተ ለማሳየት ይሄንን የድመት ዳንስ ልምረጥ። እናንተ የምትፈልጉትን መምረጥ ትችላላችሁ። የምትፈልጉትን ከመረጣችሁ በኋላ እንደምትመለከቱት ከስር ዩዝ የምትሏለች፣ እሷን ክሊክ ታደርጋላችሁ። እሷን ክሊክ ካደረጋችሁ በኋላ አድ ኢሜጅ ብሎ ያመጣላችኋል። የእናንተን ፎቶ እንድታስገቡ ይጠይቃችኋል ማለት ነው። እናንተም አድ ኢሜጅ የምትሏን ትነካላችሁ። እሱም ቀጥታ ወደ ስልካችሁ ጋላሪ ይወስዳችኋል። እናንተም ከስልካችሁ ጋላሪ ውስጥ የምትፈልጉትን ፎቶ ታስገባላችሁ። እኔ አሁን ይሄንን ፎቶ ቅድም ከፒንተረስት ዳውንሎድ አድርጋለሁ፣ እሱን ፎቶ አስገባለሁ ማለት ነው። ይሄንን ፎቶ ካስገባችሁ በኋላ አንዳንድ ነገሮችን እዚህ ጋር ማስተካከል ትችላላችሁ። እሱን ለራሳችሁ አይታችሁ ማስተካከል ትችላላችሁ። የምትፈልጉትን ፎቶ ካስገባችሁ በኋላ ከስር እንደምትመለከቱት ክሬት የምትሏለች፣ እሷን ትነካላችሁ። እንደምትመለከቱት ክሬት የምትሏን ከነካችሁ በኋላ ከላይ ዩር ቪዲዮ ኢዝ ጀነሬቲንግ ብሎ ያመጣላችኋል። የእናንተ ቪዲዮ ጀነሬት እየሆነ ነው ማለት ነው። እናንተም የእናንተ ቪዲዮ ክሬት ሆኖ እስኪያልቅላችሁ ድረስ በትዕግስት ትጠብቁታላችሁ። የእናንተን ቪዲዮ ለማየት ደግሞ ማይን የምትሏን ቦታ ነክታችሁ ማየት ትችላላችሁ። አሁን እየቆጠረ ነው። ቆጥሮ እስኪያልቅ ድረስ በትዕግስት ትጠብቁታላችሁ ማለት ነው። በተጨማሪ ደግሞ ይህንን አፕሊኬሽን እንደ ማንኛውም ሶሻል ሚዲያ ቪዲዮ ስክሮል እያደረጋችሁ ማየት ትችላላችሁ። ከስር እንደምትመለከቱት ዲስከቨር የምትሏለች፣ እሷን ትነካላችሁ። እሱም የተለያዩ ቪዲዮዎችን ያመጣላችኋል። ልክ እንደ ቲክቶክ፣ እንደ ፌስቡክ፣ ኢንስታግራም ስክሮል እያደረጋችሁ መመልከት ትችላላችሁ። በተጨማሪ ደግሞ ከነዚህ ከምትመለከቱት ቪዲዮዎች ውስጥ የምትፈልጉትን ቪዲዮ መርጣችሁ በዚህ ቪዲዮ መልኩ የእናንተን ፎቶ በማስገባት ቪዲዮ ጀነሬት ማድረግ ትችላላችሁ። እናንተም ከነዚህ ስክሮል ከሚደረጉ ቪዲዮዎች ውስጥ የምትፈልጉትን ቪዲዮ ትመርጣላችሁ። ለምሳሌ እኔ አሁን ይሄንን የሞተር ቪዲዮ ልምረጥና ላሳያችሁ። ለምሳሌ ይሄንን ቪዲዮ መርጣችሁ የእናንተን ፎቶ አስገብታችሁ እንደዚህ አይነት ቪዲዮ ክሬት ማድረግ ከፈለጋችሁ መጀመሪያ ፎቶዋችሁን ታዘጋጃላችሁ። ፎቶ ካዘጋጃችሁ በኋላ ከስር እንደምትመለከቱት ሪሜክ የምትሏለች፣ እሷን ትነካላችሁ። እሷን ከነካችሁ በኋላ እሱም ቀጥታ ወደዚህ ገጽ ይወስዳችኋል። የእናንተን ፎቶ ለማስገባት ደግሞ እዚህ ጋር እንደምትመለከቱት የፎቶ ቦታ አለች፣ እሷን ትነካላችሁ። አፕሊኬሽኑ በራሱ ዝም ብሎ የሆነ ፎቶ ያስገባላችኋል። እናንተም ይሄንን ፎቶ የዲሌት ምልክቷን ነክታችሁ ዲሌት ታደርጉታላችሁ። ይሄንን ፎቶ ዲሌት ካደረጋችሁ በኋላ ኦፕሽናል የምትሏለች፣ እሷን ትነካላችሁ። እሷን ከነካችሁ በኋላ ቀጥታ እንደምትመለከቱት ወደ ስልካችሁ ጋላሪ ይወስዳችኋል። እናንተም ከስልካችሁ ጋላሪ ውስጥ ያዘጋጃችሁትን ፎቶ እዚህ ላይ ታስገባላችሁ ማለት ነው። ፎቶውን እዚህ ላይ ካስገባችሁ በኋላ ሀሳባችሁን እዚህ ጋር መጻፍ ትችላላችሁ። ሀሳባችሁን እዚህ ጋር ከጻፋችሁ በኋላ ከስር እንደምትመለከቱት ክሬት የምትሏለች፣ እሷን ነክታችሁ የምትፈልጉትን ቪዲዮ ክሬት ማድረግ ትችላላችሁ ማለት ነው። በተጨማሪ ደግሞ የእናንተን የዳንስ ቪዲዮ ክሬት የምታደርጉበትን ብዙ ቴምፕሌቶችን የምትፈልጉ ከሆነ ከስር ቴምፕሌት የምትሏለች፣ እሷን ትነካላችሁ። እሱም እንደምትመለከቱት እዚህ ውስጥ ብዙ ቴምፕሌቶችን ያመጣላችኋል። እናንተም ከነዚህ ቴምፕሌቶች ውስጥ የምትፈልጉትን ቴምፕሌት እየመረጣችሁ ቪዲዮ ክሬት ማድረግ ትችላላችሁ ማለት ነው። በዚህ አፕሊኬሽን ክሬት ያደረጋችሁትን ቪዲዮ ዳውንሎድ ማድረግ ከፈለጋችሁ ከላይ እንደምትመለከቱት የዳውንሎድ ምልክት አለች፣ እሷን ነክታችሁ ክሬት ያደረጋችሁትን ቪዲዮ ዳውንሎድ አድርጋችሁ የተለያዩ ሶሻል ሚዲያዎች ላይ መጫን ትችላላችሁ ማለት ነው። ይህንን አፕሊኬሽን ስልካችሁ ላይ ዳውንሎድ አድርጋችሁ ለመጠቀም መጀመሪያ ወደ ስልካችሁ ፕሌይ ስቶር ትገባላችሁ። የስልካችሁን ፕሌይ ስቶር በዚህ መልኩ ከከፈታችሁ በኋላ የሰርች ቦታዋን አንዴ ትነኩና ፒክስ ቨርሳ ብላችሁ ሰርች ታደርጋላችሁ። እሱም እንደምትመለከቱት ይህንን የመሰለ አፕሊኬሽን ያመጣላችኋል። እናንተም ይህንን አፕሊኬሽን ኢንስቶል የምትሏን ቦታ በመንካት ስልካችሁ ላይ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። እንግዲህ የዛሬ ቪዲዮአችን ይህንን ይመስላል። በዚህ ቪዲዮ ላይ ሀሳብ አስተያየትና ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ፣ እመልስላችኋለሁ። እስካሁን ለዚህ ቻናል አዲስ የሆናችሁ ሰዎች፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ